ሴቶቹ ምግብ በማለት ላይ ቢዚ መሆን የለባቸው። አሁን ቅድም እንዳልኳችሁ ሾርባውም እየፈላ ነው፣ እየተንተከተከ ነው። ቀይ ወጡ በዚህ አልጫው በዚህ ወጥ ይሰራል። አሱር ሲደርስ ሁሉም ሴት እናቶቻችንን ጨምሮ ማድ ቤት ናቸው። ምን ሊያረጉ? ብስኩት ሊጠብሱ፣ ሾርባ ሊጠብሱ፣ ወሩም ሙሉ ወላሂ ሊጠብሱ እስከ ስንት ሰዓት? እስከ መግሪብ ድረስ። እስኪ እናቶቻችሁን ልብ ብላችሁ እዩ። እህቶቻችሁን መጀመሪያ እኛ ነን የምናፈጥረው፣ እነሱ እኮ አያፈጥሩ። እማዬ አፍጥሪ፣ አባዬ አፍጥሪ ተብለው እኮ ነው የሚያፈጥሩት። አያፈጥሩም ተብለው ለአንደዋ እንኳን ባፋቸው እንኳን ላውስከባ ለዛ ስጪው ለዚህ ቅጅለት ምናምን ነገር ሲሉ በማብላት ላይ ነው የሚያተኩሩት እንጂ አሁን ያቺ ሶላቷ መግሪብ አዛን ሊባልባት ያለችባት ወቅት የዱዓ ወቅት። ትዳር ለሌላቸው እህቶቻችን፣ ስራ ለሌላቸው ወንድሞቻችን፣ ጤና ለሌላቸው በሽተኛ ዘመዶቻችን እጃችንን ዘርግተን ወደ ቂብላ ዙረን እናቶች በተለይ ረሕመተኞች ናችሁ፣ ዱዓ ብታደርጉ የተቸገረው ሁሉ ይፈወስ ነበር፣ የታመመው ሁሉ ይፈወስ ነበር።